እንደተፈራው የበቀል ጥቃቱ ተፈጽሟል። ፑቲን እንደዛቱት አድርገዋል። የበቀል ጥቃቱ ከዩክሬን ጥቃት 10 እጥፍ የበለጠ ሆኗል። ከ400 በላይ የራሻ ደመላሽ ድሮኖች በዩክሬን ሰማይ ስር እንዳሻቸው ፈንጭተዋል። ከ407 ድሮኖች አፍ የወጣው እሳት ዩክሬንን ቀርጥፎ በልቷታል። አሁን ፑቲን ፈገግ ብሏል። በጦር መኮንኖቻቸውም ኮርቷል። ዓለም ወዮ ለዩክሬን ፈጣሪ ድረስልሽ እያለ ነው። ዘለንስኪ ግራ ቀኙን ሳያማትር በምዕራባውያን ጌቶቹ አይዞ ባይነትና ግፋፊነት ከሳምንት በፊት የፈጸመው ጥቃት ሀገሪቱን ዋጋ አስከፍሏል። ዛሬ ስፑትኒክ ባወጣው ዘገባ ደግሞ በዚህ የራሻ በቀል ጥቃት የተገደሉ ሰዎች አስክሬን እንዳይነሳ አዟል። ዜናው እጅግ አስደንጋጭ ሆኗል። አሁንም የፑቲን የበቀል እርምጃ አላበቃም እየተባለ ሲሆን በጥቃቱ ፑቲን እስኪረኩ ድረስ የበቀል በትሩ እንደሚቀጥል የሞስኮ ዜና ምንጮች እየዘገቡ ይገኛሉ። የራሻ የበቀል በትር የዓለም መገናኛ ብዙሃን የፊት ገጽ ሽፋን አግኝቷል። ትራምፕ ካሰቡት በላይ የሞስኮ ያጸፋ ጥቃት እጅግ የከበደ ሆኗል። 407 ተምዘግዛጊ ድሮኖች ኦሬሽኒክ ሚሳኤሎች ወደ ዩክሬን ግዛት ተተኩሰዋል። የኪየቭ መንግስት ያከሸፍኳቸው ሚሳኤሎችና ድሮኖች አሉ ቢልም አልተረጋገጠም። ወደ ቻናላችን ቤተሰቦች የትላንትናው ምሽቱን የሩሲያን የበቀል ጥቃት ተንተርሰን ራሻ የተጠቀመቻቸውን ሚሳኤሎች አቅም እንዳሰሳለን። ዳቦ ሸማኔ የሚከንፈውና በደቂቃዎች ውስጥ ኪየቭ ደርሶ ሙሉ ከተማ ስለሚያወድመው የራሻ ሚሳኤል እነግራችኋለን። ቪዲዮውን ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ጋበዝናችሁ። በሸረሪት ድር የተመሰለው ያለፈው ሳምንት የዩክሬን ጥቃት ፑቲንን ተደፈርኩ ያስባለ ነበርም። የሞስኮን ጦር መኮንኖች እንዴት በዚህ ልክ እንደፈራለን በሚል ያበሳጨ ነበርም። ከዩክሬን ጥቃት በኋላ ፑቲን ከደህንነት ኃላፊዎቻቸውና ከፍተኛ የጦር መኮንኖቻቸው ጋር ለቀናት በዝግ በክሬምሊን ቤተመንግስት ሲመክሩ ቆይተዋል። የምክሩ ሐሳብ የበቀል ጥቃቱ ምን መምሰል አለበት በሚለው ዙሪያ ነበርም። ዶናልድ ትራምፕ አስቀድመው ወደ ፑቲን በመደወል ሞስኮ የበቀል ጥቃት እንዳትፈጽም ቢማጸኑም አልሆነም። እናም ዩክሬን ሆይ ፈጣሪ ድረስልሽ፣ ፑቲን አስደንጋጭ በቀል እንደሚፈጽም ነግሮኛል በማለት ከቀናት በፊት ተናግረዋል። ትራምፕ ለዩክሬን የፈሩላት ደርሷል። ከተጠበቀው በላይ ዘግናኝ ሆኗል። ከዩክሬን ሰማይ ስር የእሳት ዶፍ ሰንቧል። ከአፋቸው ቶን እሳት የሚተፉ የራሻ ሚሳኤሎች ኪየቭን ዶግ አመድ አድርጓታል። ኪየቭ ከጥቃቱ በኋላ እንደ ሰዶምና ጎሞራ ወደ አመድነት ተቀይራለችም። የሩሲያ ጦር ለኪየቭ የሽብር ጥቃቶች በዩክሬን ወታደራዊ መሰረተ ልማቶች ላይ በትላንትናው ዕለት ከፍተኛ ድብደባ ፈጽመዋል። የሩሲያ ወታደሮች የዩክሬን ታጣቂዎች በብዛት ይገደሉበት የነበረውን ፒያንስክ አካባቢ የሚገኘውን የኦስሎ ወንዝ ማቋረጫ በአየር ጥቃት አውድመዋል። ከዚህ በተጨማሪም ለጥቃት የተዘጋጁ 174 የዩክሬን ድሮኖች ወደ አመድነት ተቀይረዋል። ያለፈው እሁድ ኪየቭ በሩሲያ ክልሎች በሚገኙ የአየር ማረፊያዎች ላይ በሰው አልባ አውሮፕላኖች የሽብር ጥቃት እንደፈጸመች የሩሲያ መከላከያ ሚኒስቴር ማስታወቁ ይታወሳል። ፑቲን በኩርስክና በብራያንስክ ክልሎች ስለተፈጸሙት የሽብር ጥቃቶች ሲናገሩ ኪየቭ በጦር ግንባር ላይ የሚደርስባትን ከፍተኛ ኪሳራ ተከትሎ በሩሲያ ሲቪሎች ላይ የሽብር ጥቃቶችን መፈጸም ጀምራለች ሲሉ ቀደም ሲል ተናግረዋል። ፑቲን ሽብር ሲሉ ለጠሩት ጥቃት በሰጡት የአጸፋ ምላሽ በርካቶች መገደላቸውና መቁሰላቸው ተነግረዋል። በትላንቱ የበቀል ጥቃት ራሻ የተጠቀመችው አህጉር አቋራጩን ኦሬሽኒክ ሚሳኤል ነው። ሞስኮ ከዚህ ጦርነት ይህንን ሚሳኤል ስትጠቀም ለሁለተኛ ጊዜ ነው። ከዚህ ቀደም ዩክሬን ላይ በዚህ ሚሳኤል በፈጸመችው ጥቃት ከዩክሬን ባለፈ እንደ ጀርመንና እንግሊዝ ያሉ ሀገራት ጭምር ሰግተው ነበርም። አሁን ደግሞ ለዚህ የበቀል ጥቃት የሚሳኤል ተመራጭ ሆኗል። ሚሳኤሉ በርካታ የአውሮፓ ሀገራትን በ20 ደቂቃ ውስጥ መምታት የሚችል ነው። ሚሳኤሉ ከሩሲያ ጀርመን ለመድረስ 14 ደቂቃ ብቻ ይበቃዋል። ብሪታንያ ለመድረስ ደግሞ 19 ደቂቃዎች ወይንም 1140 ሰከንዶች ብቻ በቂው ነው። ከዚህ በተጨማሪም በ40 ደቂቃዎች ውስጥ በአሜሪካ ያሉ ኢላማዎችን መምታት እንደሚችል ወታደራዊ ባለሙያዎች ይገልጻሉ። ፍጥነቱ የአቦ ሸማኔን ያስንቃል። እንደ ገና ቂጣ እንዳሻው የሚገለባበጠውና የሚተጣጠፈው የሚሳኤል ጸረ ራሻ የአውሮፓ ሀገራትን ክፉኛ ያስጨነቀ ሆኗል። ይህንን ሚሳኤል የሚገዳደር የሚሳኤል መከላከያ ስርዓት ለመገንባትም ጥድፊያ ላይ ሲሆኑ ጀርመን ግንባታውን እያጠናቀቀች እንዳለ ተነግሯል። ቭላድሚር ፑቲን ስለዚህ ኦሬሽኒክ ሚሳኤል ሲናገሩ በኩራትና በልበ ሙሉነት ነው። ከዚህ ቀደም ስለ ሚሳኤሉ ለሀገሬው ህዝብ በሰጡት ማብራሪያ
ማንም ይህንን ሚሳኤል ማስቆም አይችልም ብለው ነበርም። መሳሪያው በሰከንድ ከ2 እስከ 5 ኪሎ ሜትር ማለትም ከድምፅ 10 እጥፍ የሚበልጥ ፍጥነት ይጓዛል ያሉት ፑቲን በአሁኑ ወቅት ይህንን መሳሪያ በጸረ ሚሳኤል ማስቆም የሚቻልበት አቅም የለም። ከዚህ በተጨማሪም የሚሳኤሉ ተተኳሽ በሰዓት 13600 ኪሎ ሜትር ይምዘገዘጋል ብለዋል። ሚሳኤሉ እያንዳንዳቸው 6 አሮሮች ያሉት ሲሆን እያንዳንዳቸው 6 አነስተኛ ተተኳሾች የተገጠመላቸው ናቸው። የፑቲን ገለጻ እውነት ከሆነ ሚሳኤሉ ሃይፐርሶኒክ ለሚለው ብያኔ የቀረበ ብቻ ሲሆን ጥቂት ነገሮችንም ማሳካት ይችላል። ፍጥነት አስፈላጊ ነው። ምክንያቱም ሚሳኤል በፈጠነ ቁጥር ኢላማውን በፍጥነት ያደባያል። ኢላማው ላይ ለመድረስ በፈጠነ ቁጥር ተቃራኒው የመከላከያ ኃይል ምላሽ የሚሰጥበት ፍጥነት ይቀንሳል። ባሊስቲክ ሚሳኤል ወደ ከባቢ አየር ሲተኮስ በደጋን ቅርጽ እየተምዘገዘገ ሲሆን ወደ ኢላማውም ለመድረስ ተመሳሳይ ጉዞ ያደርጋል። ነገር ግን ወደ ኢላማው መውረድ ሲጀምር ፍጥነቱን ጨምሮ ይምዘገዘጋል። የበለጠ በተምዘገዘገ ቁጥር ደግሞ የበለጠ እድል ይኖረዋል። ይህም ከምድር ወደ አየር ለመከላከል የሚደረጉ ጥረቶች ላይ ፈታኝ የሆነ የሽክርክሪት እንቅስቃሴ በማድረግ በበለጠ ኢላማውን ለማደባየት ያስችለዋል። በእርግጥ እንደዚህ አይነት ጥቃቶችን መከላከል ለወታደራዊ ኃይሎች አዲስ አይደለም። ይሁን እንጂ ፍጥነቱ እየጨመረ በሄደ መጠን ፈታኝ እየሆነ ይሄዳል። ለዚህም ነው ፑቲን ይህንን አዲስ አይነት ሚሳኤል በሚገልጹበት ወቅት ፍጥነት ላይ አጽንኦት የሰጡትም። በሩሲያ ከተተኮሱ ሚሳኤሎች 80% ያህሉ በዩክሬን ተጨናክፈዋል። ይህም ያልተለመደ አሃዝ ነው። ነገር ግን እነዚህ ፈጣን የባሊስቲክ ሚሳኤሎች ፍጥነታቸው ያንን ቁጥር ዝቅ ለማድረግ የታሰበ ነው። የሩሲያ ወታደራዊ ጉዳዮች ተንታኝ አሊያ ክረምኒክ ስለሚሳኤሉ ሙያዊ አስተያየት አጋርተዋል። ይህ አደገኛ ሚሳኤል እስካሁን ድረስ የተፈረጀው በመካከለኛ ርቀት ሚሳኤሎች ምድብ ውስጥ ሊሆን ይችላል ብለዋል። ከ2500 እስከ 5000 ኪሎ ሜትር ሊወነጨፉ ከሚችሉ አዲስ የሩሲያ መካከለኛ ርቀት ሚሳኤሎች ጋር የሚመደብ ነው። አህጉር አቋራጭ ግን አይደለም ይላሉ። ይህም ከሞላ ጎደል መላውን አውሮፓ የሚያካልል ቢሆንም አሜሪካ ግን አይደርስም ይላሉ። ክረምኒክ አክለውም የሚሳኤሉ ጫፎች እያንዳንዳቸው የራሳቸው መሪ ያላቸው የሚነጣጠሉ አረሮች መታጠቃቸው ግልጽ ነው ብለዋል። እኚህ ባለሙያ የሚሳኤል አህጉር አቋራጭ የሆነውና የአርሲኤም በመባል የሚታወቀው መሳሪያ አነስ ያለ ስሪት ሊሆን እንደሚችል ጠቁመዋል። የወታደራዊ ጉዳዮች ተንታኙ አክለውም ኦርሽኒክ አሁን ያለውን ዘመናዊ ሚሳኤል መቃወሚያ ሁሉ ማሸነፍ የሚችል ነው ብለዋል። መሳሪያው የኒውክሌር ተወንጫፊ ሳይጠቀም በከፍተኛ ጥልቀት ውስጥ በደንብ የተጠበቁ ምሽጎችን ሊያወድም ይችላል ብለዋል። አክለውም ሚሳኤሉ ብዙ ራሳቸውን ችለው የሚምዘገዘጉ አረሮች እንዳሉት በመግለጽ አረሮቹ ወደ ኢላማው በአንድ ጊዜ በመድረስ እጅግ በጣም ውጤታማ ናቸው ብለዋል። እንግዲህ በዚህ አስፈሪ ሚሳኤል ነው ሞስኮ ዩክሬንን ያደባየቻትም። ዓለም ምንም ማድረግ አልቻለም። እኛም የዶናልድ ትራምፕን ምኞት ለዩክሬን ተመኝተን ዝግጅታችንን በዚሁ እንቋጭም። ዩክሬኖይ ፈጣሪ ድረስልሽ፣ ከዚህ ቁጣ እሱ ይታደግሽም። ሰላም ለዓለማችን።